ሰላም ሰላም ውዶች እንዴት ዋላችሁልኝ? ሁሉ እንዴት ነው? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እዩት እንግዲህ እንትን መጥቶ ማለት ነው ቃሪያ። እዩት እስኪ እንዴት አባቱ እንደሚያቆመች እስቲ ቆየና አሁን ይሄ አያችሁ። ይሄ ደግሞ ትኩስ ስንግ ሆቴል ቤት ብከፍት ያዋጣናል ማለት ነው። አያችሁ አዩት ሽታው ራሱ ማርያምን ሽታው ራሱ ማለት ነው። ይሄኛው ደግሞ ኪያር እንደገና ደግሞ ይሄ ፈሶሊያ ፍሬሽ ነው፣ በጣም ፍሬሽ ነው። ፈሶሊያ ስብር ነው የሚለው ቲማቲም እንግዲህ ይሄ ሁላ የሚመስለው። ይሄ ደግሞ ዝኩኒ ማለት ነው። አሁን ይሄ ዝኩኒ በጣም ቆንጆ ይሄኛው ደግሞ ቲማቲም ነው። ሙቀት ስለሆነ ነው ትንንሾቹ ቲማቲሞች ማለት ነው፣ ትንንሾቹ። ይሄ ደግሞ አበባ ጎመን ነው። ይሄኛው ቀይ ስር ማለት ነው። ቀይ ስር ይሄኛው ቀይ ስር ከእናንተን ማለት ነው። ይሄኛው ደግሞ አበባ ጎመን። ይሄ ደግሞ ቲማቲም። ይሄ ደግሞ ኑሮ ያልተመቸው እንትን ይመስላል፣ ፊት ይመስላል፣ የተበሳቆለ ፊት። በላይ ፈጣሪ ባት ይችላልችሁት። ይሄኛው ራሱ ዝኩኒ ራሱ ዝኩኒ እኛ ሀገር በጣም 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 ውድ ነው። ይሄ ማለት ይሄ የሚቆይ ሳያችሁ ይሄ ዝኩኒ አንዷ ስንት ብር መሰለች? በጣም ቆንጆ ነው። በነገራችን ላይ በጣም ቆንጆ ነው። በጣም ኃይለኛ ነው ዝኩኒ ማለት ነው። ይሄ ራሱ ይሄ ወገቤን አመመኝ። ያውን አሁን ይሄ ሊደርቅ የተዘጋጀ ቃሪያ ማለት ነው። ይሄ ሊደርቅ የተዘጋጀ ቃሪያ ሽታው ማርያምን በጣም ኃይለኛ ነው። ይኸውላ ይሄኛው ደግሞ ይሄ በጣም ፕሮቲን አለው። ሁሉም ፕሮቲን አለው ማለት ነው። አያችሁ ይሄን ይመስላል። ቆይ ይሄኛው ደግሞ ምንድን ነው? ቃሪያ። ይሄ በጣም ይሄ የህንዶች ቃሪያ ማርያምን ይሄ ማለት ነው። ይሄ ሲታይ በጣም ትንሽ ቃሪያ ነው የምትመስለው። ማርያምን እሳት ነው። ከስር ይሄኛው ለካ ቃሪያ ነው ላይ ያ ፈጣሪ ደፎት ያለው ነገር ይሄን ይመስላል።